Saudi Arabia has been pushing ሳዑዲ አረቢያ በትላንትናው ወቅት ያስተላለፈችው ሕግ መላው የሙስሊም ዓለምን ያስደነገጠ ነበር። ሳዑዲ አረቢያ ከ73 ዓመታት በኋላ የአልኮል እገዳን አንስታለች። ይህም የሆነው ሳዑዲ አረቢያ በ2033 የዓለም ዋንጫን እንደምታስተናግድ ይፋ ከሆነ በኋላ ነው። በአልኮል እገዳ ፖሊሲ ላይ የተደረገው ለውጥ በሀገሪቱ አጠቃላይ ራዕይ 2030 መሰረት ነው። ይህ ብሔራዊ እቅድ ኢኮኖሚያዊን ለማስፋፋትና በነዳጅ ላይ ያለውን ጥገኝነት ለመቀነስ ያለመ ነው ተብሏል። በአንዳንድ ቦታዎች አልኮልን መፍቀድ ቱሪስቶችን መሳብ፣ ስራ መፍጠርና የውጭ ኢንቨስትመንቶችን ወደ ሳዑዲ አረቢያ መጋበዝ ነው ተብሏል። የአልኮል እገዳው ከተነሳ በኋላ ትልቅ የሆቴል ካምፓኒያዎች ዓለም አቀፍ እንግዶች ለመቀበል ዝግጅት ጀምረዋል። በአልኮል ላይ የወጣው አዲሱ ፖሊሲ ሳዑዲ አረቢያ ራሷ ለዓለም አቀፍ ዝግጅት በሯን ወለል አድርጋ ከፍታለች። የሳዑዲ መንግስት እንደ መከራከሪያ የሚያነሳው አልኮል እንዲጠጣ የተፈቀደው በሁሉም ቦታዎች ሳይሆን በተፈቀደላቸው ቦታዎች ብቻ ቢራ፣ ወይንና ሲደር ብቻ ይሸጣሉ። የአልኮል ሽያጭ በቤት ውስጥ ወይም ደግሞ በሱቆች ወይም በሌሎች የህዝብ ቦታዎች መከናወን የለበትም። በአልኮል እገዳው መሰረት ግለሰቦች በቤታቸው አልኮልን በህጋዊ መንገድ የማምረት መብት አይኖራቸውም። መንግስት አልኮልን ማን ማቅረብ እንደሚችል ላይ ህጎችን አውጥቷል። እነዚህን መጠጦች ለማቅረብ ፈቃድ ያላቸው ሙሉ የሰለጠኑ ሰራተኞች ያላቸው ብቻ ፈቃድ ይሰጣቸዋል ተብሏል። የሳዑዲ አረቢያው ልዑል አልጋ ወራሽ መሐመድ ቢን ሰልማን ከዚህ በፊት ሳዑዲ አረቢያ ላይ ይደረጋሉ ተብሎ የማይደፈሩ እንደ ኮንሰርት የመሳሰሉ የምዕራቡ ዓለም ባህሎችን በራቸውን ከፍተው ሲያስገቡ ታይተዋል። የሁሉ ነገር የሚሆነው አረብ ሀገራቱ እርስ በርስ በያዙት እሽቅድድም ይመስላል። ሳዑዲ አረቢያ፣ ኳታርና ዱባይ የለየለት እሽቅድድም ውስጥ ገብተዋል ይባላል። በዚህም ቅር የተሰኙ አልጠፉም። ሳዑዲ አረቢያ እንደ መከራከሪያ ሀሳብ የምታቀርበው የሳዑዲ ኢኮኖሚ ነዳጅ ላይ ብቻ ጥገኛ ሆኖ መቅረት የለበትም ነው የምትለው። ነገር ግን አንዳንድ ተከራካሪዎች ሳዑዲ አረቢያ ለቱሪዝም ገቢም ቢሆን መካና መዲናን ተከትሎ በአመት በርካታ ሚሊዮን ሰዎች የሚከትሙባት ቦታ ነች ይላሉ።